ከሰባቱ ቀለማት ይበልጥ ጥበብን ስሙር ያደርገዋል በማለት ብዙ ሊቃውንት የሚጠቀሙት የጠቅል ፍሬ ነው። እንግዲህ የማሳያችሁ ይህ የጠቅል ፍሬ ዕፀ ማርያም ይሉታል። እንደ የአካባቢው ሌላ ስም ሊሰይሙት ይችላሉ። በተለያየ መንገድ የሰው ልጅ የሚፈልገውን ጥበብ በዚህ በጠልሰም በብርሃና ተቀምሞ በብርሃና በጽፈት ያገለግላል። አንድም ይህ ነው። ሁለተኛ ደግሞ ማንኛውም ቁስል ያለበት ሰው የዚህኛውን ፍሬ ከጭቅጮ የሚወጣውን እንጥብጣቡን ውሃን በሎሚ ጭማቂ ጨምረው በቁስሉ ላይ ቢደመድሙት ቁስሉ ደምን ያቆማል። እንግዲህ ይህ ፍሬ በብዙ መንገድ አገልግሎት ላይ ይውላል ማለት ነው። በዋነኝነት ግን እንደ ቀለም አድርገው የሚጠቀሙትና በብርሃንና የሚጽፉበት ሚስጢር በዚህኛው ጠቅል ፍሬ ነው ማለት ነው። ማንኛውም ሱስ ላለበትና በጸሎቱ እገዛ በረድ ተባቂ ሆና አገልግሎት የምትሰጥ ተክል ናት። ይህ ተክል በምስሉ ላይ እንደምትመለከቱት ዕፀ ኢየሱስ በመባል የሚታወቀው ሲሆን ዕፀ ኢየሱስ በማግኘት ብዙ ልፋት ይጠይቃል። ከ50 እስከ 200 ሜትር በላይ እርከት እንጠብቃ ትሄዳለች። ነገር ግን ይህ በምስሉ ላይ እንደምታዩት በአንደኛ ቦታ ልታገኙ ትችላላችሁ። በአብዛኛው ሰዓት እንጨትን ተመርኩዛና እሾሃማ ቦታን ትመርጣለች። ስለዚህ በብዛት ስሩ ነው የሚፈለገው። ስሩ ድንች መሳይ አለ። ሲኮፈሩት ድንች መሳይ ስለሚወጣ ያን ድንች መሳይን ነው አገልግሎት ላይ የሚጠቀሙት ማለት ነው። ሱስ በያዘበት ላይ ጨምሮ አብሮ ቢጠቀም ስሩን ቢጠቀም ከዛ ሱስ ላይ ነፃ ይወጣል ማለት ነው። ስለዚህ በረድን የሚጠብቀው ደግሞ በጸሎቱ እገዛ በረድን ይጠብቃል። የተለያየ አዝማራ እንዳይበላሽ በማድረግ ብዙ ሊቃውንት ይጠቀሙታል ማለት ነው። ዛሬ የምሰጣችሁ ስጦታ ማንንም ባያልፍ መርጠዋለሁ። እንግዲህ ቤት ላይ ሆናችሁ መጠቀም የምትችሉትን ነው እንግዲህ ማስተላልፍላችሁ። ወደ እኔ መምታት ሳትችሉ ቤት ላይ ብቻ ሆናችሁ መፍትሄ ማግኘት የምትችሉትን ተክል ነው። ይህ በምስሉ ላይ የምትመለከቱት ተክል ክማ ይባላል በአማርኛ፣ በሽናሽኛ ደግሞ ሴዶ ይባላል። ሴዶ የተለያየ ዘርፈ ብዙ የሆነ ለሕክምና ላይ የሚውል ተክል ነው። እስከ 8 ወር ድረስ ቀዝቃዛ ቦታ ካገኘ አለመበላሸቱ እድሉም ከፍተኛ ነው። ጠንካራና ጠቃሚ የሆነ የተክል ዘር ነው ማለት ነው። ስለዚህ ይህ ክማ ወይም ሴዶ ማንኛውም የቁርጠት ያለበት ወባ የሚያስቸግረው ሰው፣ ሆዱን ለሚነፋ የሚመራው፣ እንደውም የአይን በሽታ ያለበት ሰው ይህን ቢጠቀም መፍትሄ ያገኛል ማለት ነው። ስለዚህ እንግዲህ ይህኛውን አጠቃቀሙን ልክ እንደ ጎመን ተከትፎ ያው እንግዲህ በሽንኩርትም በተለያየ ዘይትም ጨምረው ቢጠቀሙት እንግዲህ መፍትሄ ያገኛሉ ማለት ነው። ተከታታይ ቢወስዱት ራሱ ቅባትነት ስላለው ለሰውነት ጥንካሬም አገልግሎት ላይ ይውላል ማለት ነው። ስለዚህ ቤት ላይ ብቻ ሆናችሁ መጠቀም ትችላላችሁ። አካባቢ ላይ የምታገኙ ሰዎች እንግዲህ በዚህ መልኩ ተጠቀሙ። በብዛት የምትፈልጉ ሰዎች ደግሞ ቢያንስ 5 ኪሎ 4 ኪሎ ድረስ እኛ ላይ ማግኘት ትችላላችሁ ማለት ነው።